በመጣ ምን ምግብ እንጀራ ጋይስ፣ እኔ ከመጣሁ በኋላ እንጀራ ወጥ የለም። እንጀራ በወጥ እንጃ ምንድን ነው ፍርፍር ጋይስ። እኔ ከዚህ ከመጣሁ በኋላ እንጀራ ብቻ ልነግራቸው እኔ ከኢትዮጵያን ከመጣሁ በኋላ ከዚህ በኋላ እንጀራ ብቻ ነው መምራት የምፈልግ ብዬ እስካሁን ስንት የሆነናል? 15 ቀን ይሆነናል። 15 ቀን ይሆነናል። እስካሁን እንጀራ ብቻ ነው የምበላው። ዛሬ ፓስታ በላው። እንጀራ ብቻ ነው የምበላው። ግን እኔ እንጃ ለምንድን ነው ወፈርኩኝ። እኔ ምን አስቤ ነበር እንጀራ ብበላ እቀንሳለሁ ብዬ፣ አሁን እንጀራ እየበላ ወፈርኩኝ። ምን ማለት ነው? እና በጣም ቆንጆ ምግብ ነው የምበላው። ውሸት ነው ጋይስ፣ እውነት ነው። ወደ እና ግን ቆንጆ ምግብ ነው የምበላው ቀን በቀን። እናቴ ናት ምግብ የምትሰራለን። በኢትዮጵያን ምግብ ነው ጋይስ፣ ሁሉም ሄልፊ ምግብ። ትክክል ነው። ሁሉም ሄልፊ ይሸጥ በፈንሰኛ ነው። ብዙ ምግብ ነው የለም የውስኪኒ እንጀራው ነው ግን ትክክል ነው። አሁን እንጀራ ምናምን ወጥ ምናምን ስንበላ ቆንጆ ምግብ ነው። ትክክል ነው። ምንም ለጤና ሁሉም ሰው ማለት ነው። ትክክል ናችሁ። እኔ እንጀራ ጥሩ አይደለም ያልኩኝ ግን እኔ ምን መሰለኝ እንጀራ ሲሰራ ታውቃላችሁ፣ እንደ ዳቦ ከመቼ ለቪር en anglais. Comment tu dis levure? Levure? Ou la fermentation? Arrête. Ninja. Comment tu dis en anglais? Ninja. Maintenant, fermentation. Fermentation, good. እና እንጀራ fermentation ስላለው ይሄ ነው የሚያደርገኝ ወዴ ይላል። ግን ችግር የለም። በአዲስ አበባ ነው በኢትዮጵያ ነው ብዙ ብግል ነው። ኤቭሪዴይ ብዙ ብግል ነው። 8 ኪሎ ሜትር ኤቭሪዴይ። ግን ትንሽ ስፖርት ብዙ ምግብ ችግር የለም። ብዙ ምግብ ሳይሆን መቀሳቀስ አለብኝ። ስፖርትም ጂም ጀምር አለብኝ። Every day guys I wake up she said to me, you know, I just open my eyes on በጠዋት እንጀራ fermentation ግን ይሄ ነው መሰለኝ። ለምንድን ነው ታውቃላችሁ? ከጃት ጂፒቲ ጠይቄው ነበር። ለምንድን ነው ወደ ዘይት ይቀጣል። ዘይት ትንሽ ዘይት after 6 months you change your body. ግን ገና ነኝ ጋይስ። አሁን የኔ ሁለተኛው ልጅ 6 ወር ልጆች። ስለዚህ ምንድን ነው የሚባል ልጅ ከወለድን በኋላ ነፍሰ ጡር በ4 ዓመት ገና ነው። ሁሉ ነገር አልተስተካከለም ማለት ነው። ወዴ እንደ በፊት አይደለም። እሱ የእሷ እናት እናቴ ከኛ ጋር ስለምትኖር አማርኛ ብቻ ይሰማል። አንድ ነገር ልነግራችሁ እንዴት ነው የመጣ ነው። በ5 ሻንጣ ይዘን ነው ወደዚህ መጣ ነው። በቃ ሁሉን ነገር ጥለን ፈረንሳይን እንግዲህ ቻው ብለን ወደዚህ ጋር መጣን። ምንም ሳናውቅ ማለት ነው። አሁን አዲስ አበባን ምንም አናውቅም። ምናለ ግን ብቻ ዝም ብለን ጥሩ ይሆናል ብለን በተስፋ ወደ አዲስ አበባ መጣን። በጣም ዛሬ ትልቅ ቀን ነው። በጣም ደስ ብሎኛል። የኔ ካርታ አግኝቻለሁ። በሁለት ዊክ እኔ ሂድ ነው እና እሱም ብቻ ነው የቀረ እና ልጆች ግን እኔ እግዚአብሔር ይመስገን አግኝቻለሁ።
ከዚህ በኋላ ኢትዮጵያዊ ነኝ ጋይዝ። አሁን ከአዲስ አበባ ውስጥ ስለሆነም አዲስንም ስለማናውቃት ወይ ቪዚት የምናደርገው ቦታ ለልጆች ጨዋታን ቦታ ምናምን ካላችሁ ንገሩን፣ ስም ስጡን። እኛ ምንም አናውቅም። አሁን ከዚህ መጣን ምንም ስለማናውቅ። ባለፈው የት ሄደን ነበር? ከዩኒቲ ፓርክ ቪዚት አድርገናል። በጣም አሪፍ ጊዜ ነበር። ሌላም ቦታ የት ናችሁ? እኛ ያለነው ከአዲስ አበባ 40 ምንጭ ሩቅ ነው። ከአዲስ አበባ አንድ ሰዓት አሪፍ ነው። እናት ሚስት ነው ቫንጋሱ እናት በጣም ደስተኛ ነን። በጣም አየሩ ሁሉ ነገር ተመችቶናል። ሁሉም ሰው በጣም ጥሩ ሰው ነው። ደስ ይላሉ። በጣም ነው ይፈች። በፈርስት ዊክ ጋይዝ በሆቴል ቡቻ፣ በሰከንድ ዊክ በአፓርትመንት ስንመጣ ጋይዝ 5 ቀን ከሆቴል ቆይተን ነበር። ቤት ምናምን ቤት ሳይሆን አፓርትመንት ፈልገን ነበር። ከዛ አሁን ከአፓርትመንታችን ውስጥ ትንሽ ቪዚት አድርገን አሁን ከቤታችንን ከአፓርትመንት ውስጥ አናገኘት ከዚህ ነበር ግን ላይቭ ምናምን ከቤታችን አይተነዋል። በጣም ደስ ይላል። It was a good, to be honest, it was the best live, but the one in Ethiopia was really cool. And it was good as well. I like the fact that he took and he took Adam Samson in this one. C'est le speed éthiopien. He was cool as well. It was really cool. ሶስታቸው በጣም ነበር ደስ የሚሉት እና አዶናይም ሲያስተርጉመው በጣም ደስ የሚል ነበር። በቃ አሪፍ ነበር። አንደኛ ነን። ሁሉም ቪዚት ነው። እስካሁን ኢትዮጵያን ነው በጣም የወደደው። Il a préféré l'Éthiopie de tout, non? Ethiopian, Kenya, I think. እና ከኢትዮጵያ ነው ብዙ ፎሎወር የሚያገኘ ምናምን። Addis Ababa, he didn't come to Amara region. በፊት ነው በብዙ ቪዚት ነው በባልዳር ነው። I went there 5 times. 4 ወር ቆይታ ነበር ከባህር ዳር። እሱ በፊት ስንመጣ ቀጥታ ወደ ባህር ዳር ነበር ምን ሄደው 4 ወርም ቆይቶ ያውቃል ከባህር ዳር። ስለዚህ ነው አዲስ አሁን ብዙ አናውቃትም አዲስ አበባ እና ቪዚት ማድረግ አለብን በደንብ። እኔ በመጀመሪያ መጠየቅ ነበረብኝ የኔን የሎ ካርት። አሁን የኔን ስላገኘው ለእሱ እንጠይቃለን ለልጆችም። ምክንያቱም የመጣ ነው በቪዛ ነው ጋይስ። መጠየቅ የፈለግኩት አሁን ልጃችን 3 አመት ይሆናታል ከዚህ 3 ወር በኋላ። እስከዛ ድረስ ከትምህርት ቤት መግባት አትችልም። ስለዚህ ሌላ አይነት ቦታ ብትገባ የልጆች እንጃ እንደምን ይሆናል። ሁሉ ጊዜ ከቤት እንዳትቆይ ምናምን አሁን ልጆች ጋር እንድትጫወት ምናምን እንደዚህ ቦታ ካላችሁ ብትነግሩኝ ደስ ይለኛል። How many languages do you speak? በትክክል ጋይዝ ማውራው ፈረንሳይኛ ነው። አሁን አማርኛም እየለመድኩኝ ነው። ከዛ ትንሽ እንግሊዘኛ እና በአማርኛም ፊደሎች ማንበብም እየተማርኩኝ ነው። ከቤት ስንወጣ ምናምን የምን ሬዲክል ታብን ቢስማተው እኛ ጋይዝ በጠዋት ከቤት ወጠን ከቢሮ ሄደን ነበር የኔን የሎ ካርት ለመቀበል። ከዛ ከኢሚግሬሽን ቦታ ታታችሁን ይሆናል። እዛ ከመንገድ ላይ ምናምን ስታዩም ሰላም ሆነን በጣም ነው ደስ የሚለን። እናንተ ጋር ለማውራት ምናምን ምንም አያስቸግረንም። What is your first language? እኔ የመጀመሪያ ቋንቋ የሰማው ያወራው አማርኛ ነው። ግን ከ7 አመቴ ከሀገሬ ስለወጣው ከዛ ከፈረንሳይ ስደርስ ማንም በአማርኛ ስላላወራኝ
ጠፍቶብኝ ነበረ። እዛ ፈረንሰኛ ማውራት ጀመርኩኝ እና በቅርብ ጊዜ ነው አሁን ወደ ሀገሬ ስመለስ ምናምን ነው አማርኛ ማውራት የጀመርኩኝ። ግን ምን እንላለን በደንብ የምችለው ፈረንሰኛዊ ነው። ከዛ 17 ዓመት ስለቆየው ግን የመጀመሪያ ቋንቋ የሰማሁት ያወራሁት አማርኛ ነው። ልጆች አላችሁ? ሁለት ነው። አንድ ሴት አንድ ወንድ። ኢት ኢትዮጵያ እስካሁን በልተሃል? ብዙ ነው። ታሞሽ ዲሻ ልድኩን avec Bayet እኔ ጥሬ ስጋ ምናምን አልበላም። አማርኛ ማውራት ቡቻ ነው በአዲስ አበባ። ከዚህ ከመጣ በኋላ ግዴታ ነው። ግን ብዙ እሱ ነው። በእንግሊዝኛ ማውራት ይቻላል ነው። ከዚህ ከአዲስ አበባ ብዙ ሰው እንግሊዝኛ ያወራል። በእንግሊዝኛ ነው የሚያወሩት። ግን እሱም አማርኛ ማውራት አለበት። እሺ ወር አዲስ አበባ የለም አልከ በፊት ነው በባህርዳር ብዙ አሊኬታታ ነው። ግን ምን ከበላ በኋላ እንደዚህ ነው አራኬ የሚመጣ ወይ የባህል ጊዜ ወይ ከተበላ በኋላ ኳስ ነው ፉትቦል ነው ኳስ ይቻላል ነው ኪዱ መልካም ምሽት። ስላየኋችሁ ስላወራችሁ በጣም ደስ ብሎኛል። በጣም አመሰግናለሁ ጋይዝ። መልካም ምሽት። እግዚአብሔር ይጠብቃችሁ። በጣም አመሰግናለሁ።